ጠዋትና ማታ እምጠጣው የጅንጅብል ሻሂ። ይሄ ለምንድን ነው የሚጠቅመኝ? ለቆዳይ ለፀጉሬ፣ አንዳንዴ ደግሞ በቃ ሆዳችን እየተነፋ ሲያስቸግረን ጅንጅብልና ሎሚ ሻይ በጣም ጥሩ ነው። ጨጓራችሁ የሚያማችሁ ከሆነ ግን ትኩስ ውሃ ብቻ መጠጣት ትችላላችሁ፣ ወይም ደግሞ ጅንጅብሉን መቀነስ ሎሚውን መቀነስ። እኔ ግን የጨጓራ በሽታ ስለሌለብኝ ጅንጅብልና ሎሚ አድርጌ እጠጣለሁ። ጨጓራ ካለባችሁ ግን ውሃ ሙቁ ብቻ መጠቀም ትችላላችሁ። ይሄ ምንድነው ማድረግ? ጠዋትና ማታ እጠጣለሁ። ቆዳዬን ያስተካክልልኛል፣ ሙዴን ያስተካክልልኛል፣ ጥሩ እንቅልፍ እተኛለሁ። በጣም ነው የምወደውና አሰራሩን አብረን እንስራ። ጅንጅብል እንልጠዋለን፣ ቀጫጭን አድርገን እንከትፈዋለን። እንደዚህ አድርገን ውሃ እዚህ ጋር አድርጌያለሁ እናፈለዋለን ለ10 ደቂቃ 7 ደቂቃ የሚሆን ማለት ነው። በቤኪንግ ሶዳና በአቸቶ አድርጌ አጥቤዋለሁ። ሎሚ ትንሽ እንደዚህ ስላይስ አደርጋለሁ። ጭቆ ላይ ትንሽ ጁሱን ጭማቂው እንደዚህ ጨምርበታለሁ ማለት ነው። ከዛ ማር ያለ ማርም ማድረግ ትችላላችሁ። እኔ ግን በማር ነው የማደርገው። 1 ማንኪያ ማር ከሎሚ ስላይሱን ደግሞ እንደዚህ አደርጋለሁ ማለት ነው። ጅንጅብሉ ካፈላሁት በኋላ ትንሽዬ አቆየዋለሁ ቀዝቀዝ እስከሚል፣ ትንሽዬ ብቻ ማሩን እንዳያበላሽብኝ ማለት ነው። ከዛ እንደዚህ አድርጌ ሻሂን እንደዚህ እሞላዋለሁ ማለት ነው። እንደዚህ አድርገን ጠዋትና ማታ እንጠጣዋለን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የተባረከ ቀን ይሁንላችሁ።